እኔ ያለብኝ ችግር ከሚስቴ ጋር ስተኛ ጭራሽ አይቆምብኝም። ከሌላ ሴት ጋር ሳድር 7 ዙር አረጋለሁ። ደግሞ ብልቴ ቁመቱ 17 ሴንቲሜትር ነው። ይህ ባይ ዘ ዌይ ማለት ነው ፒውርሊ ስነ ልቦናዊ የሆነ ነገር ነው። ከባለቤት ጋር ተነጋግረ የምትፈታው ነገር ነው። ብልት አለመቆም ችግር አካላዊ የሆነ ነገር ሲሆን አንደኛ ጧት አይቆምም። ሁለተኛ ደግሞ በግንኙነት ጊዜ ራሱ ልፍስፍስነት ቢኖረው ወይም አለመቆም ቢኖረው ሰው አይመርጥም፣ ሁኔታ አይመርጥም፣ ሰዓት አይመርጥም። ኦኬ ሁሉ ጊዜ ነው አልቆምም የሚለው ማለት ነው። ስለዚህ ሴት እየመረጠ ከሆነ ከባለቤት ጋር ያለ ችግር አለ ማለት ነው። ወደ ሌላ ሴት ሄዶ መሞከር ወይም ከሌላ ሴት ጋር 7 ዙር ግንኙነት ማድረግ አይደለም መፍትሄው። ከባለቤት ጋር ቁጭ ብለ መነጋገር ነው። ቢካዝ ግንኙነት ላይ ያለውን ነገር እየተፈጠረ ያለን ነገር አንተ ለሷ ያለህን የስሜት ነገር የቀነሰ ነገር አለ ማለት ነው። ስለዚህ መነጋገር መቻል አለባችሁ። ስለ ግንኙነት ህይወታችሁ ኦፕንሊ መጠያየቅ መነጋገር ያለባችሁ ነገር ነው። ጊዜው ደግሞ ደርሷል ማለት ነው እና ኦልሬዲ የምትጸጸጥበትን ነገር በኋላ መልስ የምታጣበትን ነገር ከምታደርግ ማለት ነው ያለውን ነገር ከስር መሰረቱ ብትለቀል ይሻላል። አለበለዚያ ትዳርህን ወደ መበተን ትሄዳለህ እና ሆነስትሊ ስፒኪንግ አይጠቅምህም። አካላዊ የሆነ ነገር ካለ ጠዋት አይቆምም። ከዛ በግንኙነት ደግሞ እምቢ ሲል ሁኔታ አይመርጥም። የዛኔ ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ ያሉ ችግሮች አሉ። እነሱን መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ባይ ባይ።